ሁሉም ነገር መጨረሻው ይታወቃል። ምክንያቱም ራቁቱን የተያየ ልጅ የወለደ ሰው መቼም ቢሆን የሚለያይ አይደለም። ዛሬ የሰማነው ዛሬ ያየነው ነገር በሁለቱ መካከል የፈለገውን ያክል ሰው ይገባ፣ የፈለገውን ሰው ቢመጣ፣ የተለያዩ እንቅፋቶች የተለያዩ ነገሮች ቢመጡም መጨረሻው ግን እነዚህ ሰዎች ጋር ተመልሶ መምጣቱ የማይቀር ነው። ለረጅም ጊዜ በነ አብርሃም ቤተሰብን በኩል ለሩታ የነበራቸው አመለካከት ከፍቺውም በኋላ የነበረውን ነገር ሁላችሁም ታስታውሳላችሁ። ከሩታ ጋር እንዳይሆን የሁሉም ፍላጎት ነበር ማለት የዴቭም የነ ቡዜ ማለት ነው። አሁን ግን በመጨረሻ ግን የተወሰነው ነገር ሁላችንን የሚያስደስትና ለሁላችንም ትልቅ ተስፋ ይዞ የመጣ ነገር ነው። የአብርሃምና የሩታ ጉዳይ ወደ ሽማግሌዎች ሊዞር ነው። ምክንያቱም እስካሁን የነበረው ነገር እነዚህ ሰዎች ለረጅም ጊዜ ተለያይተዋል። በፍቺም ከተለያዩ በኋላ ግን አንዳቸው ላይፍ ላይ ሊወጡ አልቻለም። ሁሌም በአብርሃም ህይወት ውስጥ ሩታ አለች፣ በሩታ ህይወት ውስጥ አብርሃም አለ። ይሄ ደግሞ የሁለቱ መካከል መፈላለግ እንዳለ ግን በተለይ ስፔሻሊ በአብርሃም በኩል ማፈር የሚባለው ነገር አለ። ምክንያቱም ተፋቷል። ከዛ በኋላ አምኖ እንደዚህ ለመመለስ ፍላጎቱ መናገር ያልፈለገበት ትልቁ ነገር ያው የወንድነት ነገር ይዞት ነው እንጂ ፍላጎቱ እንዳለ ግልጽ ነው። ሩታ ደግሞ በተደጋጋሚ ይህን ነገር ወደ ነበረበት ለመመለስ ጥረት እያደረገች እንደነበር ታስታውሳላችሁ። ይቅርታ ማለት የማይጠበቅባት ሁኔታ ውስጥ ሆና ይቅርታ ጠይቃለች። ከልጇ ከሆና ኩልቤቱ ጋር ወድቃ ብዙ ነገር ጠይቃለች። ግን አብርሃም ያን ነገር አልተቀበልም ነበር። አሁን ግን በጣም የሚያስደስተው ነገር በተለይ ከሩታ ጎን የነበራችሁ በሌላም የነሱ አብሮነትን የምትፈልጉ ሁላችሁም እንኳን ደስ አላችሁ። ይሄ ትልቅ ጅማሮ ነው። ምክንያቱም በዚህ ሰዓት ዴቭ አምኗል፣ እነ ቡዜም አሉ፣ የአብርሃም እናትና አባትም ናቸው ይህን ነገር የፈለጉት። ይሄ ነገር ደግሞ መጨረሻው ቤተሰብ የገባበት ነገር በተሻለ መልኩ ትንሽ ጫናም ቢኖረውም ግን አብርሃም ወደ ነበረበት እንደሚመለስ በሁላችንም ነገር ነው። ይህንና ሌሎች ዛሬ የነበሩ ነገሮችን አብረን ያለን ፋሚሊስ አብረን እንቆይ። ሰላም ውድ የኔ ሰዎች እንደምናላችሁ፣ ሁላችሁም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም አዲስና ልዩ በሆነ ሀሳብ እንደገና ተመልሼ መጥቻለሁ። በመጀመሪያ ግን አካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰቡ ነው። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። ቀጥታ ወደ ጉዳያችን ንግባ። ዛሬ የተሰማው ነገር ምንድነው? በሩታና በእነ አብርሃም በኩል የነበረውን ለረጅም ጊዜ ቆየውን አለመተማመን፣ ግጭት ወደ ተስተካከለና ልጃቸውን በሰላም ወደሚያሳድጉበት መንገድ የሚመራ ነገር አይተናል። አብርሃም በተደጋጋሚ ይህን ነገር ሲያደርግ የነበረው ነገር ሁላችሁም ታስታውሳላችሁ። ከሩታ ጋር እየሄደ አንዳንዴ ያድር ነበር። ሄዶ በዛው ያው ልጁን ብሎ ቢሄድም የሆነ ፍላጎት እንዳለው የሚያሳይ ነገር ነበረ። ከዛ በኋላም ደግሞ ተፈጠረ የተባለው ነገር ሁላችሁም ታስታውሳላችሁ። አብርሃም አሞታል ምናምን የሚባል ነገር አለ። ስለዚህ ይሄ ወደ ሽማግሌዎች ከመሄዱ በፊት ዴቭና ገኒ ወደ እነ አብርሃምና ወደ ሩታ ተልከዋል። ከተላኩ በኋላ ግን አብርሃም ላይ የነበረው ነገር በጣም የሚያስቅና የሚያስገርም ነበረ። በተደጋጋሚ ሲል የነበረው እኔ ለትዳር አልደረስኩም፣ ለትዳር ብቁ አይደለሁም እያለ ነው። ላጤነት ተመችቶኛል እያለ ነው የነበረው። ግን እንዳልተመቸው ያው ላጤነት የሚመቸው አይነት ሰው ቢሆን እስካሁን እንደዚህ አይነት ችግሮች ውስጥ ለዚህን ያክል ወራት አይቆይም ነበር። በደስታ መኖር ይችል ነበር። ግን አልሆነም። ምክንያቱም የጎደለ ነገር አለ። እነዚህ ሰዎች ሲገናኙ አብሮ ሲኖሩ ለረጅም ጊዜ አብሮ ቆይተው ወደ ትዳር ተቀይረው በልጅ ሲባረኩ ፈጣሪ ለምክንያት ነው እነዚህ ሰዎች ያገናኛቸው። ስለዚህ ሰው ተጋጨ ተለያየ ተብሎ ተመልሶ አይገናኝም ማለት አይደለም። ተመልሶ ሊገናኙበት የነሱ መልካም ፍቃድ ከሆነ ሊመለሱ የሚችሉበት ሁኔታ አለ። አብርሃም ጋር ያለው ትንሽ ከዛ ነገር ለመራቅ ለመሸሽ እየሞከረ ነው። ግን የሚሆነው ግን እንደዚህ ነው። አሁን የተሻለ ነገር ሊመስል ይችላል። ምክንያቱም ለአንተ ብቻህን መኖር አዲስ አይደለም። ከዚህ በፊት ብቻህን ኖረሃል። ከዛ በኋላ ተጋብተሃል። እንደገና ደግሞ ብቻህን መኖር ይጀምራል። ያ ነገር ደስታ ይሰጣል ወይ የሚለው ነገር ማንም ሰው ተፋቶ ከነበረበት እንደገና ደስታውን የሚመልስበት የሚሆንበት መንገድ ብዙ ጊዜ የተሳካ አይደለም። የብዙ ሰው ከመጀመሪያው ትዳር ከተለያየ በኋላ ብዙ ጊዜ የሚያጋጥሙት የህይወት መንገዶች በጣም አስቸጋሪ ነው። ምክንያቱም መጀመሪያ የገጠመውን ፈተና በትክክል ያልተወጣ ሰው ድጋሚ የሚመጣውን ፈተና በትክክል ይወጣል ማለት በጣም ከባድ ነው። ምክንያቱም
ይሄ ነገር የነበራቸው በመካከላቸው የነበረው ነገር ብዙ ነገራቸውን ቢተዋወቁም ወደ ትዳር ከተቀየረ በኋላ ደግሞ ግጭት ያጋጥማል፣ መለያየት ያጋጥማል። በተደጋጋሚ ብዙ ሰዎች ተለያይተው ድጋሚ ተጋብተው ህይወታቸውን አስቀጥለዋል። ስለዚህ በሩታ በኩል ፍላጎቱ አለ፣ በአብርሃም ቤተሰቦችም በሩታ ቤተሰቦችም በኩል ይሄ ነገር እንዲመለስ ፍላጎት አለ። አሁን አብርሃም ነው የሚጠበቀው ማለት ነው። አብርሃም በተደጋጋሚ ተመችቶኛል ብቸኝነቱ ምናምን እያለ ነው። ያው እንግዲህ እስኪ እናያለን። ግን ቢሆንና ሁላችንም ደስ የሚለን ግን እንደነበረው እንደ በፊቱ ተመልሰው በደስታ የሚኖሩበትን ነገር ቢፈጥሩ የተሻለ ነው። ምክንያቱም የሚያስቀና ፍቅር የሚያስቀና ነገር የነበራቸው ሰዎች ናቸው። ግን በመካከላቸው ይሄ ነገር ተፈጥሮ ተለያይቷል። ግን ይሄ ነገር ተመልሶ አይመጣም፣ ወደ ነበረበትም አይመለስም የሚል አይደለም። በጣም የሚያስደስተውና በጣም ጥሩ ነገር ደግሞ ቤተሰቡም ይህን መደገፉ በጣም ጥሩ ነው። ያው እናውቃለን ቤተሰብ በትዳር ውስጥ አይመለከተውም። በትዳር ውስጥ ጣልቃ መግባት ውሳኔ መወሰን አይችልም። ግን ሀሳብ ማቅረብ ግን አይከለከልም። ምክንያቱም ሁሉም ቤተሰብ ለልጆቹ ደስታና የተሳካ ህይወት ፍላጎት አለው። ከነሱ ከባለትዳሮቹ በላይ የህይወት ልምድ አላቸው። በህይወት ውስጥ ብዙ ነገር ተምረዋል። ከዛም በተጨማሪ ደግሞ የልጆቻቸውን ባህሪ ጠንቅቀው የሚያውቁ ናቸው። ምን እንደሚፈልጉ ምን እንደሚያስደስታቸው የሚያውቁ ነው። ምክንያቱም የአብርሃም ቤተሰቦችም የሩታ ቤተሰቦችም ማን እንደሆኑ ጠንቅቀው ያውቋቸዋል። ስለዚህ እንደዚህ መሸፈን ቢፈልጉም የሆነ ነገር ቢፈልጉም ይሄ ነገር ግን ከቤተሰብ የሚደበቅ አይደለም። ከዛ ውጭ ለልጅ ማሰብ ይኖርበታል። እኔ ሁሉም ቤተሰብ አባት በሌለበት ሊያድግ የሚችልበት ቤተሰብ ብዙ ጊዜ ምን እንደሚሆን እንደሚችል ሁላችሁም ታውቁታላችሁ። እነዚህ ሰዎች ተፋቱ። ልጁ የሚፈልገው ምግብ አይደለም፣ ልጁ የሚፈልገው ልብስ አይደለም፣ ልጁ የሚፈልገው የትምህርት ቤት ክፍያ አይደለም፣ ወተት የሚገዛለት ሰው አይደለም። እሱ ለእናቱም አታንስለትም። ገባችሁ? እናቱም የምታንስበት አይደለም። ይህን ያክልም አያስፈልግም። ግን አብሮት ጠዋት ከእንቅልፉ ሲነቃ የሚያየው፣ ማታ አቅፎ የሚያስተኛው፣ ሲያለቅስ የሚያባብለው፣ ሲደሰት አብሮ የሚያጫውተው እንደዚህ አይነት አባት ይፈልጋለች። ከዛ ውጭ ትምህርት ቤት አብሮ የሚሸኘው፣ ትምህርት ቤት ሲጀምር ትምህርት ቤት የሚያለብሰው፣ የሚመልሰው፣ የሚያበላው፣ የሚያጎርሰው፣ የሚያጠጣው አይነት አባት ይፈልጋለች እንጂ የሚበለውና የሚጠጣውን የሚያዘጋጅለት እኮ ቤተሰብን ባይሆን ሌላም ሰው ይህን ነገር ማድረግ ይችላል። ስለዚህ እንደዛ ማለት አይደለም። አባትነት ማለት እንደዛ ማለት አይደለም። ሁሌም ቢሆን በህይወት ጉዞ ሁሉ አብሮ የሚሆንለት አባት ነው ያልነው። ምክንያቱም ነገ ከነገ ወዲያ አብርሃም እንዲህ ብቸኝነቱ ሆኖ አይቀጥልም። ሌላም ሚስት አግብቶ እንኳን ለመኖር ቢፈልግና ልጆች ቢወልድ ትኩረቱ ወደዛ እንደሚቀርና ይሄ በመካከላቸው የተገኘው የመጀመሪያ ልጁ ግን ያን ነገር አጣ ማለት ነው። ስለዚህ ያን ነገር ባትፈቅድ፣ ብትረጋጋ፣ ስክን ብትል፣ ምክንያቱም ከተረጋጋ ቁጭ ብለህ ካሰብክበት እርግጠኛ ነኝ ይሄ በጣም የተሻለ ሀሳብ እንደሆነ ትረዳለህ። ምክንያቱም ቀላል አይደለም እንዲሁ በዚህ መንገድ መቀጠሉ ላንተም ማለት ነው። ምክንያቱም በዛ ላይ ሄርሜላም ጋር ፍላጎት እንደሌለ ተናግረሃል። ስለዚህ ሌላ ህይወት አዲስ ህይወት ለመሞከርና ለመጀመር ያለበት ጊዜ ልክ አይደለም አብርሽ። ምክንያቱም እየሰማን ነው አይደለ? ተነጋግረህ ለመውራትና ለመግባባት እንኳን የሚጨንቀ ሰው ሆነሃል እኮ እያየን ነው። ጨነቀኝ፣ እዚህ ጋር መሆን ከበደኝ እያልከን ነው አይደለ? ትዳር ሌላ እንትን ብለህ ሌላ አዲስ ሰው ተዋውቀ ሌላ ነገር መመስረት ለአንተ ከባድ እንደሚሆን ግልጽ ነው። ምክንያቱም አንተ በስሜቶች ብዙ ጊዜ የምትመራ አይነት ሰው ነህ። ትናንትናም ከመሬት ተነስተ የሆኑ ሰዎች ከሀገር ወጣን እኛ ጋር ና አብዱ ብለህ ማን እንደሆኑ ሳታቅ የት እንደሚወስድ ሳታቅ በስሜት ተገፋፍተህ እዚህ ጋር ያለውን ነገር ለመሸሽ ብቻ ብለህ እንደዚህ አይነት ውሳኔዎችን ልትወስን ነበረ። ስለዚህ ከጎን ሆና የምታረጋጋ አይዞ የምትልህ፣ ምክንያቱም እዚህ አሁን ያለህበት ቦታ ለመድረስ የእሷ ድጋፍና የእሷ አብሮነት ግልጽ ነው። እዚህ እሷ ባትኖር እሷ ከጎን ባትሆን አብራ ባታግዝህ አይዞ ባትልህ ባታበረታታ አሁን ያለህበት ቦታ ራስን ማግኘት አትችልምና ስለዚህ ተረጋግተህ እንደ በፊቱ ረጋ ብለህ ስክን ብለህ አሁን ጥሩ የነበረው ነገር እናስታውሳለን። ተጎጂ እንደሆንክ የሆነ ነገር እንዳደረጉብህና በአንተ እንትን ላይ ብዙ ችግር እንዳመጡብህ ስላሰብክ ነው እንደዚህ ስሜት የሆንክ ያለው። ግን ተረጋግተህ ብታስብ የተሻለ ነገር ላይ ትደርሳላችሁ ብዬ አስባለሁ። ሁላችሁም ቤተሰብ ይሄ ነገር የምትፈልጉት ነው። በተለይ የሩታም የአብርሃም ፋሚሊስ ይህን ነገር ትፈልጉታላችሁ፣ አብሮነታቸውን ታውቁታላችሁ። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ አብረው እንዲሆን ይህን ነገር እንዲቀበል አብርሃም ላይ ማስተያየታችሁን አስቀምጡ። ለሩታም ይህን ነገር እንድትቀጥልበት እንድትበረታ አይዞሽ እንድትባት እንደተለመደውን ድጋፋችሁን እንድታሳዩ ፍላጎቴ ነው። በመጨረሻም ግን
የምለው ይሄን ነው። ሁላችንም የምንፈልገው ወደ አንድ ወደ አብሮነታቸው ነው። ያ የሁላችንም ምኞት ነው። ምኞታችን ደግሞ እንዲሳካ ፈጣሪ እንዲረዳን ሁላችሁም ጸሎታችሁን ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀ ነው ይህን ይመስላል። በቀጣይ በሌላ በአዲስ ሀሳብ እንደገና ተመልሰን እንገናኛለን። በመጨረሻም አካውንትን ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ላይክ ያደረጋችሁ ደግሞ ቪዲዮውን ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ይመቻችሁ።